በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ መዋዕለ ክልኤ አእምሮ ለብርሃን በነግህ ዘፈጠሮ ቃልክሙ በተናግሮ ስብሐት ለክሙ እነ ብርሃን ብርሃነ መጠናት ይስርናይ እለ አልበስክሙ ንግሥተ ሰማይ ለወር ወለፀሐይ ስብሐት ለክሙ ሳተልየሊ ሥላሴ ዘወሰንክሙ በጎ ወዘአክበርክሙ በጸዳል ብሩህ ኢየሱሳየ ፀሐየ እምነወር ስብሐት ለክሙ አበራየክሙ በዛ ወአልቦቱ መስፈርት እለ ትሰመዩ በስመ ብእሲት ሥላሴ ዲዮምረት ስብሐት ለክሙ ከመብረላይ ሥጋዬ ኃጢአትየ አዘነ በጣም ያሳዝናል። ኦርቶዶክሳውያን በዚህ ልክ ቤተክርስቲያናችን የሚመራትና የሚያስተዳድራት አካል አለመኖሩ ያመጣው ችግር እንጂ እውነት ኦርቶዶክስ ቤተክርስቲያን ደሃውን አይደለም። እነዚህ አባቶች ባላቸው ሁኔታ እግዚአብሔርን ነው እያመሰገኑ ያሉት። እንግዲህ እንዳያችሁት በጣም በሚያሳዝን ሁኔታ የእግዚአብሔር ክብርን ለመግለጽ በቃ ባላቸው ንዋየ ቅድሳት እግዚአብሔርን ሲያመሰግኑ አይተናል። ነገር ግን የኛ ኦርቶዶክስ ቤተክርስቲያን ደሃ አይደለችም። በጣም ብዙ ገቢ ያላት ቤተክርስቲያን ናት። ለምሳሌ እንኳን የምንወስድ አዲስ አበባ የሚገኙ አድባራትና ገዳማት በጣም በእትለሌ የተባሉ ገንዘብ ገቢ ያስገባሉ። ገንዘቡን የት እናድርገው እንኳን ብለው ህንፃ ላይ በህንፃ አፓርታማ ላይ በአፓርታማ እየሰሩ ነው ያሉት። ህንፃ የሌለው ቤተክርስቲያን የለም። ሁሉም ገቢ ያለው እንደው ሌላው ይቀርና እንደው ገቢ ያላቸው አዲስ አበባ ውስጥ የሚገኙ ገቢ ያላቸው ቤተክርስቲያኖች በገጠር የሚገኙ በየክልሉ የሚገኙ በገጠር የሚገኙ ቤተክርስቲያኖችን እንዲያግዙና እንዲደግፉ ለምንድን ነው አባቶች ትእዛዝ የማትሰጡት? እኔ አባቶች ለምን ዝም ብላችሁ እንደምታዩ እኔ የማይመስለኝ። ምክንያቱም ገጠር የሚገኙ ቤተክርስቲያኖች ጧፍ፣ የዕጣን፣ የዘቢብ የመሳሰሉትን ለቤተክርስቲያኗ ለቅዳሴ የሚያስፈልግ ግብአቶችን የማያገኙበትና በወር አንድ ጊዜ ቤተክርስቲያን የሚከፈትበትና ቅዳሴ የሚደረግበት ሁኔታ ነው ያለው። ይህም በወር አንድ ጊዜም በአካባቢ የሚገኙ ማህበረሰብ ለዛው በወር አንድ ጊዜ የሚያደርግ ካህን ደሞዝ የሚከፍል ከሆነ ነው። ሌላው ደግሞ በክብረ በዓል ጊዜ እንኳን የሚከፈት ቤተክርስቲያን እኮ ነው ያለው እና አዲስ አበባ የሚገኙ ቤተክርስቲያኖች ለምንድን ነው በየክልሉ የሚገኙትን የገጠር ቤተክርስቲያኖችን ተከፋፍለው የማይረዱት የማያግዙት? እኛ ከውጭ ፈረንጅ መጥቶ ሊረዳን አይችልም መቼም። እዚህ ያለው እርስ በርሱ ካልተጋገዘና ካልተረዳዳ። እባካችሁ አባቶች ደፈር ብላችሁ ትእዛዝ ስጡ። አንዱን ቤተክርስቲያን እኮ ጠርታችሁ በዚህ ክልል የሚገኝ ቤተክርስቲያን አጠቃላይ ትደግፋለህ፣ ታግዛለህ ማድረግ ይችላል። እውነቴን ነው። በየገጠሩ እኮ በወሩ እንኳን 500 ብር 600 ብር እኮ ካህን ደሞዝ የሚከፍል እኮ ጠፍቶ ቤተክርስቲያን እኮ ቅዳሴው የሚስተጓጎልበት ሁኔታ አለ። ዙሪያውን ደግሞ በተለያየ ባዕድ አምልኮትና በተለያየ እምነት የተከበበ ቤተክርስቲያንም አለ። እኔ በዓይኔ ያየሁትን ነገር ልንገራችሁ። ዙሪያውን የምታዩት ቤተክርስቲያን በቤተክርስቲያን ዙሪያ የምታዩት ማህበረሰብ ሃይማኖቱን ቀይሯል። የሌላ እምነት ተከታይ ነው። ቤተክርስቲያኑ እንኳን ቅዳሴ ሊደረግበት አይደለም
ጥበቃ የሚጠብቀው በሌላ እምነት ተከታይ ነው። ያ ቤተክርስቲያን አይደለም በወር አንድ ጊዜ አይደለም በአመት አንድ ጊዜ ከሌላ ቦታ የመጡ አባቶች ናቸው ቅዳሴ የሚያደርጉበት። እዛ አካባቢ ያለው ምዕመናን ለምንድን ነው ሃይማኖትን የቀየረው? ለምን የአባት የአያት የቅድመ አያቶችን እምነት ጥሎ ሌላ እምነት ሊከተል የቻለው ለምንድን ነው ሲባል ለዚህ መልስ የለንም። ምክንያቱም ስለማንረዳ ስለማንተጋገዝ ነው። የገጠር ቤተክርስቲያንን የመርዳት ልምድ ቢኖረን የማገዝ ልምድ ቢኖረን በየወሩ ቅዳሴ ሲደረግ አባቶች አስተማሪዎች በየወሩ ትምህርት ይሰጣሉ። በአካባቢ የሚገኙ ምዕመናንም ሃይማኖታቸውን እያጠናከሩ ይሄዳሉ። ነገር ግን ወርዶ የሚያግዝ የሚደግፍ አባት የለም። አሉ የሚባሉ መምህራንም ከተማ ላይ መድረክ ይዘጋጅላቸዋል። በሚዘጋጅላቸው መድረክ ክፍያ ይጠይቃሉ። ትንሽ ከተባለ 5,000 ነው። ትልቅ ከተባለ ደግሞ 10,000 ነው ለመድረክ የሚከፈላቸው። እዛ ገጠር ደገፍ ብትለው ያንን ብር የሚከፍል የለም። 5,000 ወይም 10,000 እኮ ለአንድ የገጠር ቤተክርስቲያን የአመት በጀቷ ሊሆን ይችላል። ለአባቶች ደሞዝ አንድ ካህናት 2 ዲያቆናት እንኳን ቢሆን በ500 ብር ደሞዝ ብታደርጉት 6,000 ብር ነው ለአንድ ካህን። ለዲያቆን 300 ብር እንኳን ብታደርጉ ለሁለት ዲያቆን 12,000 ብር 12,000 ብር እንግዲህ በየወሩ መጥቶ ድርሳንና ቅዳሴ አድርጎ ነው የሚሄደው። በዛው ልክ ደግሞ በገጠር ውስጥ የሚገኙ አባቶች ወንጌል ላይ ክፍተት አለ። ስለዚህ በእያንዳንዱ አድባር ዙሪያ ለሚኖር ምዕመናን ወንጌል መሰራጨት ይኖርበታል። ምዕመናኑ ሲያምን እኮ ነው ድቁና ልጆቹ እንዲማሩ የሚያደርገው። ምዕመናኑ ሲያምን እኮ ነው ካህናት ሊመጣ የሚችለው። በዚህ ልክ አሁን የምናየው ነገር ቀጣይነት ሰዎች እኮ ሲያልፉ እነሱን የሚተካ ሰው እኮ የለም ብዬ ነው የማስበው። እስኪ አይታችሁ ከሆነ አንድ ህፃን አይታችኋል? ዲያቆን አይታችኋል? ህፃን የሆነ ዲያቆን አባቶች ልታስቡበት ይገባል። አሁን ከተማ ላይ አይደለም መሰራት ያለበት፣ ገጠር ላይ ነው መሰራት ያለበት። የሀገራችን ደግሞ እንደምታየው 75% የሚኖረው ማህበረሰብ በገጠር ነው። ገጠር ላይ ወንጌል እየተሰበከ አይደለም። ምዕመናን ወደ ሌላ ሃይማኖት እየተቀየረ ነው። አባቶች ወርዳችሁ ብታዩት እኔ ደስ ይለኛል። ይሄ አንዱ ነው። አሁን ይሄ የምታዩት አንዱ ነው። የአንድ አካባቢ ችግር ነው የምታዩት። በመላው ሀገሪቱ ስታዩት ደግሞ በጣም በዚህ የሚያሳዝኑት ደግሞ ይኖራል። እና እባካችሁ አባቶች ወረድ ብላችሁ እኔ አዲስ አበባ በየከተማው የሚገኙ አዲስ አበባ ብቻ እኮ አይደለም፣ በየከተማው የሚገኙ ትላልቅ አድባራቶች አሉ፣ ቤተክርስቲያኖች አሉ፣ ገበያ ያላቸው። በገጠር የሚገኙ ቤተክርስቲያኖች እንዲደገፉ ማታደርጉት ለምንድን ነው? ይሄ እንደ ግዴታ ነው። አንድ ቤተክርስቲያን የከተማ ቤተክርስቲያን እንደ ግዴታ በገጠር የሚገኝ ቤተክርስቲያን የመደገፍ ግዴታ አለበት ብላችሁ ለምንድን ነው ማታወርዱት? እርግጥ ነው ቤተክርስቲያኑ እያንዳንዱ በሚገኘው ገቢ እዛ ውስጥ ቤተክርስቲያኑ የሚገኙ አባቶች ደሞዝ አላቸው። ከዛ ከገቢው አንጻር ተስልተው የሚከፈላቸው ነገር አለ። ግን ከዚህ ልክ የተረፈ ደግሞ ተትረፍሮ ደግሞ ህንፃ አፓርታማ ዙሪያውን የሚገነባበት ሁኔታ አለ።
አይገንባ አይደለም ግን ህንፃም አፓርታማም ተገንብቶም እስቲል ነው ምዕመናኑን ነው የሚጠይቁት እዛ ቤተክርስቲያኖች። ከቤተክርስቲያኑ ገቢ አለ ብለው እንኳን አይ ለዝቅተኛ ለሚገኙ ቤተክርስቲያን አድባራት እርዱ እኛ ራሳችን እንችላለን እንኳን ብሎ አንድ ቀን የሚነገር ቤተክርስቲያን የለም። ስለዚህ ሌሎች እምነት ተከታዮች ቢሳለቁብን ቢዛበቱብን አይገርምም። ሁላችንም በተቻለ መጠን ይሄኔ እንደው መተባበር ቢተባበር ኦርቶዶክሳውያን ብትተባበር በቃ ብዙ ነገር ማድረግ ትችላለች። ይሄ የሚታየው የምንሰማው በየአካባቢው ቤተክርስቲያን ተቃጠለ፣ ምዕመናን ተገደለ፣ ካህን ታረደ አይመጣም ነበር ስለማንተባበር ነው። ትክክለኛ ሲስተም ያለው አሰራር ስለማንከተል ነው። አንድነት ስለሌለን ነው። ማንም በቃ ለገጠር ቤተክርስቲያን በዚህ ልክ ወርዶ የሚያግዝ ምዕመናኑ ወንጌል እንዲማር ሃይማኖቱን አጠራክሮ እንዲሄድ እየተደረገ አይደለም። ይሄ እውነት ነው። መረረም ልንወጣው ይገባል። በቃ ልንቀበለው ይገባል። ቤተክርስቲያን ላይ ወደ ገጠር ሲገባ ተወርዶ ምዕመናን ላይ ወንጌል እየተሰራ አይደለም። በዛው ልክ የምታዩቸው አባቶች እዛ ገጠር ላይ የሚገኙ ካህናቶችና አባቶች ወንጌል ላይ ክፍተት አለባቸው። በፍጹም ወንጌል አያስተምሩ። እና ለምንድነው ቤተክርስቲያኗ ይሄን ስርዓት እንደ ሲስተም አውርዳ አባቶች ትእዛዝ የማይሰጡት? በቃ ያለፈው አልፏል። ከአሁን በኋላ አባቶች እንደው ያለውን ነገር ይቅር ተባባሉና እርስ በርሳችሁ ይሄ በዘር በጎጠኝነት የተከፋፈላችሁ የተጠማመራችሁት ነገር እንደው ይቅር ለእግዚአብሔር በሉና ከአሁን በኋላ ያለውን ችግር በጋራ ለመፍታት ሞክሩ። በዘር በጎጣ የተከፋፈላችሁ አባቶችም እባካችሁ ተውት። ምን ያህል እድሜ ነው የሚኖረው በዚች ምድር? ስንት ዓመት ይኖራል? መቼም ወንጌል እናንተ አልነግርም። ዳዊት በመዝሙሩ እኮ አስቀምጦታል። የሰው ልጅ 70 ዓመት ቢበዛ 80 ዓመት ነው። ከዛ በኋላ መከራና ስቃይ ነው የሚለው። ለዚች እድሜ ለምንድን ነው ጥሩ ነገር ሰርታችሁ አርአያ ሆናችሁ የማትሄዱት? እውነት እኔ አንድ ኃጢአተኛ ነኝ። አንድ የሆነ በጣም የረከስኩ ሰው። አባቶቼ እኔ አሻቅቤ እናንተ መናገር አይገባኝም፣ ግን እንደው እንደ አንድ ምዕመናን ላስታውሳችሁ ብዬ ነው። እንዴት ነው በዚህ ልክ ቤተክርስቲያን ወርዳ በሽርጥ ስርዓተ ቤተክርስቲያን የምታካሄደው? እንደው አይሰማችሁም? እንደው አባቶች በእውነት ከሆነ እንደው አይሰማችሁም? እውነት የኦርቶዶክስ አማኝ አባት ከሆናችሁ፣ ትክክለኛ የኦርቶዶክስ እምነት አባት መሪው ከሆናችሁ ለእያንዳንዱ ከተማ ለሚገኝ አድባራት መመሪያ ስጡ። አዲስ አበባ ለሚገኙም ገጠር ለሚገኙ ገዳማትና አድባራት ቤተክርስቲያን እንዲያግዙ ከፋፍላችሁ ስጡ። በየክልሉ የሚገኙ የገጠር አድባራቶችን በግብዓት፣ በአቅርቦት፣ በአገልግሎት፣ በወንጌል እንዲደግፉ ትእዛዝ ስጡ።
አዲስ አበባ የተቀመጠው ምንድን ነው የሚሰሩት? መምህራናቶች ለምንድነው እንዲንቀሳቀሱ ማታደርጓቸው? እየዞሩ በየገጠሩ እየገቡ እንዳስተምሩ። ለምንድነው አንዲት ቤተክርስቲያን አለ ምዕመኗ ብቻ ምዕመኗ ሌላ እምነት ተከታይ ሆኖ ቤተክርስቲያኗ ብቻ የምትቀመጠው? እኔ አንድ ነገር ልንገራችሁ። ከደሴ ወደ ኮምቦልቻ ስትመጡ በስተግራ በኩል ከቦርክና ተሻግሮ ልጎ ጊዮርጊስ የሚባል ቤተክርስቲያን አለ። ዙሪያው ያለበት ሙስሊሞች ናቸው ያሉበት። ቤተክርስቲያኑን የሚጠብቁትም ሙስሊሞች ናቸው። ነገር ግን እዚያ ያሉ ቅድመ አያቶቻቸው አባቶቻቸው የሰሩት ቤተክርስቲያን ስለሆነ የአባታቸውን ቤተክርስቲያን አይዘጋብንም ብለው ግን ለቤተክርስቲያኑ የሚያስፈልገውን ነገር በየወሩ ቅዳሴ እንደረግ ሙስሊሞች ናቸው የሚያደርጉት የሚያዋጡት። መጥቶ ቅዳሴ ለሚያድረው ካህና የሚከፍሉት ሙስሊሞች ናቸው። ይሄ አያሳፍራችሁ? እንደጋ ደግሞ ሂዱ ወደ ወረይመኖ ስትመጡ ዙሪያው በአክራሪ ወሃቢ ተሞልቶ ወጣቱን በገንዘብ ኃይል እየያዙ አባቶች ሽማግሌ አባቶች እንዲቀሩ አድርጎ እነዛ ሲሞቱ ቤተክርስቲያኑ ባቻውን የቀረበት ሁኔታም ደግሞ አለ። በቃ ስልቱ እየተሰራ ያለው ወጣቱ ላይ ተማሪው ላይ ሃይማኖት እንዲቀይር የተደረገ ነው። ወጣቱና ይሄ ደግሞ ተማሪው ሃይማኖት እንዲቀይር የተደረገው ወንጌል ስለማይሰበክ ነው። በእውነት ወንጌል ቢሰበክ በዛ ያለው ወጣት ኢሚዲየትሊ ይመለሳል። ነገር ግን ወንጌል እየተሰበከ አይደለም። እዛ አካባቢ ያለ እየተረዱ አይደለም። የሚደግፋቸው የለም። ቅዳሴ ማረጊያ እንኳን በወር ከሌላ እምነት ተከታይ ገንዘብ እየተዋጣ በወር ቅዳሴ ይደረጋል። ይሄ ያሳፍራል። እስከ መስከና ሰላም ድረስ ይሄን አስፓልቱ ዳር ስትሄዱ ዙሪያውን አሁን ሰው ወደ ሌላ ሃይማኖት እየቀየረ ነው። ስለዚህ ወንጌል መሰበክ አለበት። በየገጠር ቤተክርስቲያኑ ወንጌል መሰበክ አለበት። ቤተክርስቲያኗ ብቻዋን እየቀረች ነው። ምዕመናኑ ወደ ሌላ ሃይማኖት እየቀየረ ነው። አዲስ አበባን ይዛችሁ መጨረሻ ምን እንደምትሆኑ እናያቸዋለን። አባቶች በዚህ ልክ ልታስቡ ይገባል። እዛ አዲስ አበባ ያለው ምዕመናን በየወሩ ቤተክርስቲያንን ጤቅ አድርጎ ሲሞላት ስለምታዩ እታች ገጠር ያለው ቤተክርስቲያን በዛው ልክ የሚሞላ እንዳይመስላችሁ። እያያችሁት ነው። እነዚህ አንዱ ምስክሮች ናቸው። እርግጠኛ እነዚህን አሁን ቦታው ባይገለጥ ወደ በረሃው አካባቢ የሚገኙ ቤተክርስቲያኖች ይመስሉኛል። እነዚህ አለባበሳቸውም ልክ እንደዛ ስለሆነ እንደው ግቡ። ሩቅስ ምን ያስኬዳቸዋል? ግሸን ማርያም ዙሪያውን ማን ነው ከበባት? ሙስሊም አይደለም እንዴ? ዙሪያውን ጠቅላላ እየቀየረ ግሸን ማርያም በሚያክል ገዳም አካባቢ ዙሪያውን ሙስሊም መሆን ነበረበት? ወደ ሙስሊም አሁን ሰው መቀየር ነበረበት? ይሄ ምንድነው የሚያሳየው? ክፍተቱ ወንጌል ስለማይሰበክ ነው። በእውነት ወንጌል ቢነገርና ቢሰበክ ማንም ሃይማኖት የሚቀየር የለም። ምክንያቱም የእያንዳንዱ እምነት መሰረቱ ምንድን ነው ብሎ ሲታይ ከኦርቶዶክስ በልጦ አይደለም። አሁን ሰው ቀባሪ ላለማጣት እያለ ሃይማኖትን እየቀየረ ነው። ስለዚህ እኔ አሁን ብዙ የማውቀው ወደ ገጠር አካባቢ ጀም ስለምጠይቅ እና የተወለድኩበትን አካባቢ አብዛኞቹ የቤተሰብ ያጎት ልጅ ያክስት ልጆች ለምንድን ነው ቀባሪነት አንዴ ነው የሚሉ
ስለዚህ እነሱ በጣም ተደራጅተዋል። የኢትዮጵያ ባህል እየተቀየረ ነው። ድሮ ሙስሊም ክርስቲያኑ በአንድ ላይ ሆኖ ይቀባበር ነበር። አሁን ግን እንደዛ አይደለም፣ እየተቀየረ ነው ያለው። ስለዚህ ወንጌል 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 እባካችሁ አባቶች በገጠር ለሚገኙ ቤተክርስቲያን በተቻለ መጠን ወንጌል እንዲሰበክ ደግፉ። አዲስ አበባ ከተማ የምትገኙ ደግሞ አድባራትና ገዳማት አባቶች ለገጠሯ ቤተክርስቲያን ምን ሰራችሁ? እስኪ የሰራችሁትን ነገር እኔ የገጠር ቤተክርስቲያን አንድ አብቅቻለሁኝ የምትሉት አላችሁ? ሁሌ የሚገባላችሁን ገቢ በፐርሰንት ለራሳችሁ ከመከፋፈል ውጭ የእግዚአብሔር ክብሩ እንደሚገለጽበትን ስራ መስራት ላይ ክፍተት ይኖራል። አንድ ትልቅ ደብር የሚያሰኘው እኮ በስሩ የሚገኙትን አድባራትና ገዳሞችን ሲደግፍ ነው። በገጠር የሚገኙ ቤተክርስቲያኖችን እየደገፋችሁ አይደለም። ወርዳችሁ ፕሮግራም ይዛችሁ ምዕመናን እንዲማሩ ወንጌልን እንዲያውቁ ያሄዳችሁበት አካሄድ በጣም ደካማ ነው። አዲስ አበባ የምትገኙ ቤተክርስቲያን እሱ አይደለም በደብዳቤ እንኳን ሲጠይቋችሁ የሆነች ነገር እንኳን ግባት ለመስጠት ሰበካ ጉባኤ ይሰብሰብ፣ ቆይ እንወስን፣ ቆይ ብዙ ነው ፕሮሰስ የምታበዙባቸው። ስለዚህ ገጠር ለሚገኝ ቤተክርስቲያን ምዕመናን እንጩህ። 75% የሚሆነው የኢትዮጵያ ሕዝብ የሚኖረው በገጠር ነው። ይህን ችላ ብለን ካለፍነው ገጠሯ በሌላ እየተዋጠች ነው። እኔ ከምኖርበት ከወሎ አካባቢ ገጠሯ የድሮ ቤተክርስቲያኖች ብቻቸውን እየቀሩ ዙሪያቸው በሌላ እምነት እየተዋጠ ማንም አውጥቶ ይሄን ሲናገር አላየንም እስከዛሬ። እውነት ነው የምነግራችሁ። ውረዱና እዩ። እንደው ወደ ውስጥ መግባታችሁ አስፋልት ዳርዳሩን እየሄዳችሁ እስከ መካነ ሰላም ድረስ እስከ ተርባ ማርያም ድረስ ሄዱ። ህዝቡ ሃይማኖትን እየቀየረ ነው። ትንሽ አማራ ሳይንት ይሻላል። እዛም አሁን እየገባ ነው። ግን አባቶች ዝም ብለዋል። ይሄ የተያዘ አሁን ላይ ያለ ስልጣን እኮ ነገ አይገኝም። ግን የሰማዩ ቤታችሁን እየሰራችሁ ብትሄዱ ግን መልካም ነው ብዬ አስባለሁ። እንዴት ሰው ለሃይማኖቱ ቀና አይሆንም? እንዴት ሃይማኖታዊ ቅናት አይይዘውም? ነባር አማኞች ለምንድን ወደ ሌላ ሃይማኖት ይቀይራሉ? ለምንድን ነው አባቶች በዚህ ልክ ዝም ያላችሁት? መልስ እፈልጋለሁኝ። አመሰግናለሁ።